ዛሬ በአላሁ ተዓላ ፈቃድ እንግዲህ ተውሂድ ከዒልሞች ሁሉ መቀደም ያለበትና መጀመሪያ ላይ መወሰድ ያለበት የእውቀት አይነት እንደሆነ የምንመለከት ይሆናል ማለት ነው። እንግዲህ አንዳንዴ ሱብሃንአላህ በሚያሳዝን መልኩ ምንን እናስተውላለን ማለት ነው። ተውሂድ እኛ ያለንበት መነሳት የለበት፣ ምክንያቱም ኺላፍ ውስጥ መግባት አንፈልግም አይነት ነገር እናስተውላለንና ተውሂድ ኺላፍ የሚያመጣ ነገር ወይ ደግሞ ወደ ጎን የሚባል የዒልም አይነትም አይደለም። ሐቂቃውንም ስንመለከት ደግሞ ተውሂድን መቅራት ጦስ የሚያመጣ ነገር ቢሆን ኖሮ ማስተማሩ አደገኛ ነገር ቢሆን ኖሮ የነቢያቶች የመጀመሪያ ጥሪያቸው ወደ ኡመሞቻቸው በሚላኩበት ሰዓት ላይ ቁሉ ላኢላሃ ኢላላህ ቱፍሊሑን ባልሆነ ነበር ማለት ነው። ያ ሁሉ ነብያን ሁሉ መስዋዕትነት ባልከፈለ ነበረ። ተውሂድ ይህን ያህል ጋፕ የሚያስፈልገው ነገር ወይም ደግሞ ከኋላ የሚቀር ነገር ቢሆን ኖሮ ማለት ነው፣ አላስፈላጊ ነገር ቢሆን ኖሮ ያ ሁሉ አንገት ባልተቆረጠ ነበር፣ ነቢያቶች በመጋዝ ባልተሰነጠቁ ነበር ማለት ነው። ይህ ሁሉ መስዋዕትነት የተከፈለው ስለ ተውሂድ ስለ ላኢላሃ ኢላላህ ሲባል ነው ማለት ነው። ተውሂድ ከሌለ ኢስላም የለምና ማለት ነው። እንግዲህ ተውሂድ መቀደም አለበት ስንል በምክንያት ነው። ነቢዩም ዓለይሂ ሰላቱ ወሰላም ሰሐበቶች ላይ አድርገው እንዳሳዩን ማለት ነው። ከነ ጁንዱብ ብን አብዲላህ ማጀህ ይዘው እንዳስተላለፉልን ይላሉ። እንደው ወደ ወጣትነት እየተቃረብን ባለንበት ሰዓት ላይ ታዳጊዎች ሆነን ነቢዩ ዓለይሂ ሰላቱ ወሰላም ጋር ሆነን ምን ነበር አሉ? ተውሂድን ያስተምሩን ነበር አሉ። ከዛ ስንጨርስ ስለ ኢላህ ካሳወቁን በኋላ ቁርአንን ቀራን፣ ኢማናችን ጠነከረ፣ እውቀታችንም ዳበረ ይሉ ነበር ማለት ነው። ስለ ኢማሞችም ስንመለከት እነ ኢማም አቡ ሐኒፋ መቀደም ያለበት የዒልም አይነት ተውሂድ እንደሆነ እና ኢማም ሰፍዒንም ስንመለከት ደግሞ አጥቀና ዛከ ቀብለ ሀዛ እያሉ ድቅቅ አድርገን ነው ተውሂድን ወደ ሌላው ፈን የመጣ ነው እያሉ አንገብጋቢው ተውሂድ ነው እያሉ እየጠቆሙን ያለፈ ነው የሚሆነው ማለት ነው። እንዲህ ኺላፍ ብለን ምንዘጋው ነገር እንዳልሆነ ልናውቅ ይገባል።